የፌዴራል ታክስ ይግባኝ ኮሚሽን በ9 ወራት ውስጥ ከ3 ቢሊዮን ብር በላይ የሚያወጣ መዝገብ ውሳኔ አሳልፏል አለ። የፌዴራል ታክስ ይግባኝ ኮሚሽን በተያዘው በጀት ዓመት ባለፉት 9 ወራት ከ3.5 ቢሊዮን ብር በላይ የዳኝነት ውሳኔዎችን ማስተላለፉን አስታውቋል። የፌዴራል ታክስ ይግባኝ ኮሚሽን ፕሬዝዳንት አቶ ሙልጌታ አያሌው የኮሚሽኑን የ9 ወራት አፈጻጸም በተመለከተ በዛሬው ዕለት ጋዜጣዊ መግለጫ ሰጥተዋል። በመግለጫቸውም በ2017 ዓ.ም ከ9 ቢሊዮን ብር በላይ የያዙ 1144 መዝገቦች በኮሚሽኑ መከፈታቸውን ተናግረዋል። በዚህም ባለፉት 9 ወራት 3.5 ቢሊዮን ብር በያዙ 686 መዝገቦች ላይ ውሳኔ መሰጠቱን አቶ ሙሉጌታ ተናግረዋል። አክለውም ከባለፈው በጀት ዓመት ጋር ሲነጻጸር የዘንድሮ የተሻለ አፈጻጸም እየታየበትም ነው ብለዋል። ውሳኔ ያገኙት 686 መዝገቦች ወደ 3.5 ቢሊዮን ብር የያዙ መዝገቦች ናቸው። ቀሪ የኮሚሽኑ መዝገቦች ያው ሌሎች ሂደቶች ስላሏቸው መልስ የቃል ክርክር የመሳሰሉት ስላሏቸው በዛ ሂደት ላይ ናቸው። ወደ 6 ቢሊዮን ብር ያለውን ገንዘብ የያዘው መጠን ገና ክርክር ላይ ነው ያለው። እንግዲህ አፈጻጸማችን ቅድም እንዳልኩት ካለፈው ዓመት ጋር ስናነጻጽረው በ234 መዝገብ ብልጫ አለው። ቅሬታው እየጨመረ ነው ማለት ነው። ቅሬታውም ይጨምራል፣ የኛም የመፈጸም አቅም እየጨመረ ነው። በ234 መዝገብ ብልጫ ያለው ውሳኔ አሳልፈናል ማለት ነው። አጠቃላይ ክርክር ያረፈባቸው መዝገቦች እነዚህ ናቸው። ሌላው የኛን ውሳኔ ጥራት የምንመዝንበት ውሳኔያችን ጥራት አለው የለውም ብለን የምናይበት ከኛ ወደ ከፍተኛ ፍርድ ቤት መዝገቦች ይግባኝ ይጠየቅባቸዋል። እኛ ውሳኔ የምንሰጥበት መዝገብ ቅሬታ ያለው አካል ከፍተኛ ፍርድ ቤት ይግባኝ ይጠይቃል። እዛ ላይ ወደ 356 መዝገቦች የይግባኝ ግልባጭ ጠይቀው ከኛ ወስደው ነበር። ነገር ግን ወደ ከፍተኛ ፍርድ ቤት ቀርበው ከታዩት መዝገቦች ውስጥ ያስቀርባሉ የተባሉት የኛ ውሳኔዎች 17 መዝገቦች ብቻ ናቸው። ሌሎቹ መዝገቦች ወደ 339 የሚሆኑት መዝገቦች ወይም 95% አካባቢ የሚሆነው የኛ ውሳኔ ጸንቷል። ከኮሚሽኑ አገልግሎት ፈልጎ የሚመለስ ባለጉዳይ አይኖርም ያሉት ኮሚሽነሩ፣ ነገር ግን ወደ ኮሚሽኑ ፋይል ለመክፈት 2 መስፈርቶች መሟላት እንዳለባቸውም ጠቁመዋል። አንዱ 50% ማስያዝ ይጠበቅበታል። ቅሬታ የሚያቀርብበትን የገንዘብ መጠን የገቢዎች ጉዳይ ከሆነ፣ የጉምሩክ ጉዳይ ከሆነ 100% ከፍሎ መምጣት አለበት የተያዘውን ዕቃ። ይሄ እኛ አይደለንም፣ እኛ ልንፈቅድም ልንከለክልም አንችልም። የህዝብ ተወካዮች ምክር ቤት ያወጣው ህግ ነው። ይሄ እነዚህ ሪኳየርመንት አንዱ ይሄ ነው። ሁለተኛው በ30 ቀን ውስጥ መምጣት አለበት። የውሳኔ ማስታወቂያ በደረሰው በ30 ቀን ውስጥ። እኛ እንደውም ምን አድርገናል? ከአቅም በላይ ቢሆን ብለን መመሪያ ወጥተናል። የማራዘሚያ የተወሰነች ለ15 ቀን ብቻ በፕሬዝዳንቱ የሚራዘምለት ብለን ያወጣነው አለ። ከዛ ውጭ ግን አይቻልም። እነዚህን አሟልቶ የመጣ ሁሉ ግን ይመዘገባል። ኮሚሽኑ ከ2011 እስከ 2017 ሶስተኛ ሩብ ዓመት ከ22 ቢሊዮን 800 ሚሊዮን ብር በላይ መጠን የያዙ መዝገባትን በማከራከር ውሳኔ መስጠቱን አስታውቋል። ኮሚሽኑ በ2018 ዓመተ ምህረት በአማራ፣ ኦሮሚያና ሲዳማ ክልሎች የታክስ ይግባኝ ኮሚሽን ለማቋቋም እቅድ መያዙንም ኮሚሽነሩ አክለው ተናግረዋል። የፌዴራል ታክስ ይግባኝ ኮሚሽን በገቢዎችና ጉምሩክ ቅሬታ ያላቸው ሰዎች መጀመሪያ ቅሬታቸውን በተቋሙ አቅርበው ተቋሙ ምላሽ ካልሰጣቸው በይግባኝ ቅሬታቸውን ተቀብሎ ውሳኔ እንዲያገኙ የሚያደርግ ተቋም መሆኑ ተጠቁሟል።